በእስራኤል ሰዓት አቆጣጠር ከጧቱ 12 ሰዓት ይላል። የረጅም ርቀትና ከፍተኛ ጥንቃቄ የሚሹ የሚሳኤል ድብደባዎችን ለማካሄድ የታጠቁ ተዋጊ ጀቶች ተከታትለው መብረር ጀመሩ። እንደ CIA እና የእስራኤል የስለላ ተቋማት መረጃ ከሆነ የሀገሪቱ ከፍተኛ መሪ አያቶላህ አሊ ካሚኒ ጨምሮ በርካታ የኢራን ከፍተኛ አመራሮች በቴህራን በሚገኝ አንድ ግቢ ውስጥ ተሰብስበው ነበር። ጀቶቹ ከተነሱ ከ2 ሰዓት ከ5 ደቂቃም በኋላ የእስራኤል ሚሳኤሎች ግቢውን መምታት ጀመሩ። በእስራኤልና በአሜሪካ ትብብር የተቃኘው ይህ በኢራን ላይ የተሰነዘረው ጥቃት በዚህ መልኩ የተከናወነ ሲሆን የሀገሪቱ መሪ እንዴት እንደተገደሉ ከዚያ በኋላ ስላለው ሁኔታ ዝርዝሩ እንደሚከተለው እናቀርባለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። ሰላማዊ ተቃዋሚዎችና አመፀኞች የኢስላማዊ ሪፐብሊክ አስተዳደር እንዲያበቃ ጥሪ አቅርበዋል። ትራምፕም እርዳታ እየመጣ ነው በማለት የኢራን ሕዝብ በመንግስታቸው ላይ እንዲያምፅ ጥሪ ሲያቀርቡ ነበር። ይሁን እንጂ ገዢው አካል ተቃውሞውን በኃይል አፍኗል። በመላ ሀገሪቱ ኢንተርኔት በመዘጋቱ ለቀናት ምንም አይነት መረጃ ሳይወጣ ቆይቷል። በመጨረሻም በሺዎች የሚቆጠሩ ሰዎች ሲገደሉ 50 ሺህ የሚጠጉ ደግሞ በቁጥጥር ስር መዋላቸው ተነግሯል። ትራምፕ ኢራንን ደጋግሞ ማስፈራራታቸውን ተከትሎ አሜሪካ በላቀ ሁኔታ ወታደሮቿን በአካባቢው ማሰባሰብ ጀምራለች። ሐሙስ የካቲት 26 ቀን በጄኔቫ በሁለቱ ሀገሮች መካከል የተደረገው የመጨረሻው ዲፕሎማሲያዊ ጥረት ምንም አይነት ውጤት ሳያገኝ ቀርቷል። ቅዳሜ የካቲት 28 ቀን በኢራን ዋና ከተማ ቴህራን ከጧቱ 3:40 ሲሆንም ይህ ከመንግስት ግቢው አደባባይ ብዙም በማይርቀው ስፍራ የኢራን ፕሬዝዳንት፣ የብሔራዊ ደህንነት ምክር ቤትና የጠቅላይ መሪ ቢሮዎች እንደሚገኙበት ይታወቃል። ከ2025 ጀምሮ አሜሪካ አያቶላህ ኻሜኒና የእስላማዊ አብዮታዊ ዘበኛ ኮርፖሬሽን IRGC በከፍተኛ ጫና ውስጥ ሆነው እንዴት እንደሚግባቡና እንደሚንቀሳቀሱ የሚያሳይ ልዩ መረጃ አግኝታለች። CIA ለወራት ያህል የኻሜኒን እንቅስቃሴ ሲከታተል መቆየቱ ተነግሯል። ያሉበትን ቦታ በካርታ በመለየት የዕለት ተዕለት ውሏቸውን በዝርዝር አጥንቷል። ዛሬ በዚህ ስፍራ እንደሚገኙ እርግጠኛ ከመሆናቸውም በላይ የኢራን ከፍተኛ ባለስልጣናት በቦታው ስብሰባ ላይ መሆናቸውን ደርሰውበታል። አሜሪካና እስራኤል መጀመሪያ ላይ ጥቃቱን በሌሊት በጨለማ ለመሰንዘር አቅዶ የነበረ ቢሆንም የጥቃቱን ጊዜ እንዳዛወሩት ተነግሯል። ይህ እድል በፍጹም ሊያመልጥ የማይገባ ነበር። በድንገት የእስራኤል ሚሳኤሎች ህንፃዎቹን መቱ። በጥቃቱ ወቅት በርካታ የብሔራዊ ደህንነት ባለስልጣናት በአንዱ ህንፃ ውስጥ፣ ጠቅላይ መሪው ኻሜኒ ደግሞ በሌላኛው ህንፃ ውስጥ እንደነበሩ ተዘግቧል። ከዚህ በኋላ የወጡ የሳተላይት ምስሎች በህንፃዎቹ ላይ ከፍተኛ ጉዳት መድረሱን ያሳያሉ። ጥቁር ጭስም ወደ ላይ ሲወጣ ይታያል። የጂኦኮን የሳተላይት ምስሎች በቴህራን የሚገኘው ግቢ በጥቅጥቅ ያለ ጭስ መዋጡን ያሳያል። በዚህ አይነኬ በሚመስለው ምሽግ ላይ በተሰነዘረው ጥቃት ጠቅላይ መሪው አሊ ሁሴን ኻሜኒ ተገድለዋል። ከእሳቸው ጋርም የጦር አዛዡ ሙሳቪ፣ የብሔራዊ መከላከያ ኃላፊ ሻምካኒና የIRGC ዋና አዛዥ ፓፑኩርን ጨምሮ 30 ከፍተኛ ባለስልጣናት በ30 ሰከንድ ውስጥ ተደምስሰዋል። እስራኤል ሮሪንግ ላየን የሚጮህ አንበሳ፣ በአሜሪካ ደግሞ ኤፒክ ፉሪ ታላቅ ቁጣ ተብሎ የተሰየመው ይህ ጥቃት ለወራት የታቀደ ነበር። ፕሬዚዳንት መሱድ ፔዜሽካን በህይወት ሲተርፉ ባለስልጣኑ አሊ ላርጃኒ ኢራን መራራ የአጸፋ እርምጃ እንደምትወስድ በቁጣ ዝተዋል። በመንግስት ግቢው ላይ የተፈጸመው ድንገተኛ ጥቃት የክዋኔው መጀመሪያ ብቻ ነበር። እስራኤል ወዲያውኑ የቴህራን የአየር መከላከያ ስርዓት ከጥቅም ውጭ አደረገች። በተከታዩ ሶስተኛ ማዕበል እስራኤል አብዛኛውን የአየር ኃይሏን ወደ 200 በሚጠጉ ተዋጊ ጀቶች በማሰማራት የኢራን የሚሳኤል ጣቢያዎች በከፍተኛ ፍጥነት ማውደም ጀመረች። የኢራን አመራሮች በተመቱ በ30 ደቂቃ ውስጥም አሜሪካ ኦፕሬሽኑን ተቀላቀለች። እንደ ኒውዮርክ ታይምስ ዘገባ የአሜሪካ ኃይሎች ትኩረት በምስራቃዊ ኢራን በሚገኙ ራቅ ያሉ ኢላማዎችና የባህር ኃይል መርከቦች ላይ ነበር። የአሜሪካ ጦር መርከቦች የቶማሃውክ ክሩዝ ሚሳኤል ሲያስወነጭፉ፣ የምድር ኃይሎች ደግሞ ዘመናዊ የሮኬት ስርዓቶችን ተጠቅመዋል። በዚህ የተቀናጀ ጥቃት በቴህራን የሚገኙ በርካታ ወታደራዊ ትዕዛዝ ማዕከላት ወድመዋል። የፍንዳታው ድምጽ በመላው ኢራን ከተሞች እያስተጋባ ነው። ፕሬዚዳንት ትራምፕ የክዋኔውን መጀመር በይፋ ባበሰሩበት ወቅት ለኢራን ህዝብ የቀጥታ ጥሪ አስተላልፈዋል። እኛ ስራችንን ስናበቃ እናንተ ሀገራችሁን ተረከቡ፣ እድሉ በራሳችሁ እጅ ነው የሚል ተንቀሳቃሽ ምስል አስተላለፉ። ብዙም ሳይቆይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተመሳሳይ የድጋፍ መግለጫ ሰጡ። ይሁን እንጂ የድል ዜናው በሀዘን ተተካ። መግለጫው በተሰጠ ጥቂት ደቂቃዎች ውስጥ በሚናብ ግዛት የሚገኘው ሳርቲቢ አንደኛ ደረጃ ልጃገረድ ትምህርት ቤት በአየር ድብደባ ወደመ። የኢራን መንግስት ሚዲያዎች በድንጋጤ ቢያንስ 175 ንጹሃን መገደላቸውን፣ አብዛኞቹ ትናንሽ ልጆች መሆናቸውን ዘግበዋል። ምንም እንኳን ቁጥሩ በተናጠል ባይረጋገጥም ኒውዮርክ ታይምስ ትምህርት ቤቱ ስልታዊ ጠቀሜታ ካለው የባህር ኃይል ጦር ሰፈር አጠገብ መሆኑን አስታውሷል። የአሜሪካ ማዕከላዊ ሴንቲኮም በጥቃቱ ዙሪያ አስቸኳይ ምርመራ መጀመሩን አስታውቋል። ኢራን ኦፕሬሽን ትሩ ፕሮሚስ 4 የተሰኘውን መጠነ ሰፊ አጸፋ ጥቃት መጀመሯን አወጀች። በመላው መካከለኛው ምስራቅ በሚገኙ በደርዘን የሚቆጠሩ ወታደራዊ ጣቢያዎች ላይ ስፍር ቁጥር የሌላቸው ሚሳኤሎች ተኮሱ። በእስራኤል ላይ ብቻ ከ200 በላይ ሚሳኤሎች የተተኮሱ ሲሆን ከኢራን ጋር የሚተባበሩት የየመን ሁቲዎች በቀይ ባህር ላይ የሚገኙ መርከቦችን ማጥቃታቸውን እንደሚቀጥሉ ማስታውቀዋል። ይህ ክስተት ከ2025 አጋማሽ ጀምሮ ለ2 ወራት ገደማ ቆይቶ የነበረውን የጋዛ የተኩስ አቁም ስምምነት በይፋ ሽሮታል። በአሜሪካ የሚመራው የጥምረት ኃይል
በኩርዲስታን ክልል ውስጥ ኤርቢል የተነጨፈ በርካታ ሰው አልባ አውሮፕላኖችንና ሚሳኤሎችን ማክሸፍ ችሏል። ይሁን እንጂ የአሜሪካ ወታደሮች በሚገኙበት በኤርቢል ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ከፍተኛ ፍንዳታ መከሰታቸውን የተለያዩ የዜና ምንጮች ዘግበዋል። በዚያውን ዕለት ከሰዓት በኋላ የዱባይ ዓለም አቀፍ አውሮፕላን ማረፊያ በኢራን ድሮኖች ተመቷል። ጥቃቱ በተርሚናል 3 ላይ ከፍተኛ ጉዳት ያደረሰ ሲሆን የተባበሩት አረብ ኤሚሬትስ የአየር ክልሏን ሙሉ በሙሉ እንድትዘጋ ማስገድዷታል። ውጥረቱ ወደ ጎረቤት ሀገራትም ተስፋፍቷል። በዱባይ የሚገኙት እንደ ቡርጅ አልአረብ እና ፌርሞንት ዘፓልም ያሉ ታዋቂ የቅንጦት ሆቴሎች በእሳት ተውጠዋል። እሳቱ የተነሳው በቀጥታ ጥቃት ይሁን በተመቱ ሚሳኤል ፍርስራሽ እስካሁን በውል የታወቀ ነገር የለም። ኢራን ኢላማ ያደረገችው የተባበሩት አረብ ኤሚሬትስን ብቻ አይደለም። በባህሬን የሚገኘው የአሜሪካ ባህር ኃይል 5ኛው ክፍለ ጦር ዋና መስሪያ ቤት በሚሳኤል እና በድሮን ጥቃቶች ተመቷል። የተገኙ የቪዲዮ ምስሎች የኢራን ሻህድ ሰው አልባ አውሮፕላኖች ከተቋሙ 20 ደቂቃ ያህል ርቀት ላይ የሚገኝ ግንብ ሲያፈርሱ ያሳያል። በተመሳሳይ ወቅት የኳታር የሀገር ውስጥ ጉዳይ ሚኒስትር 66 ባሊስቲክ ሚሳኤሎች ወደ ሀገሪቱ መተኮሳቸውን ሲያስታውቅ በሚሳኤሎቹ ፍርስራሽ ቢያንስ 8 ሰዎች መቁሰላቸውን ዘግቧል። በሳውዲ አረቢያ የሚገኘው የልዑል ሱልጣን አየር ማረፊያም የባሊስቲክ ሚሳኤሎች ኢላማ ቢሆንም የሚሳኤል መከላከያ ስርዓቶች ጥቃቱን በስኬት ማክሸፋቸውን ተናግረዋል። የዮርዳኖስ ጦር ኃይል በመላ ሀገሪቱ ወደሚገኙ የአሜሪካ ጦር ሰፈሮች ያመሩ 49 ሰው አልባ አውሮፕላኖችንና ባሊስቲክ ሚሳኤሎችን በአየር ላይ ማክሸፉን ሲያስታውቅ በኩዌት ደግሞ የኢራን ድሮኖች ዓለም አቀፍ አውሮፕላን ማረፊያውን 2 የመንገደኞች ተርሚናሎችን በመምታት ከፍተኛ ውድመት አድርሰዋል። በሶሪያም በሚሳኤል ፍርስራሽ ምክንያት ቢያንስ የ4 ንጹሃን ዜጎች ሕይወት ሲቀጥፍ በርካታ ሰዎች ደግሞ ለከፋ ጉዳት ተዳርገዋል። ኳታርና ሳውዲ አረቢያ ለደረሰባቸው ጥቃት ተገቢውን ምላሽ የመስጠት መብታቸው የተጠበቀ መሆኑን ሲገልጹ፣ የአረብ ሊግ በበኩሉ የኢራንን ድርጊት በጥብቅ አውግዘዋል። ጥቃቶቹ በሁለቱም ወገኖች በኩል ተባብሰው ሲቀጥሉ በዚህ አጭር ዘገባ ውስጥ ልናካትታቸው የማንችላቸው በርካታ ዝርዝር ክስተቶች አሉ። የአሜሪካ በዚህ ጥቃት ውስጥ ቀጥተኛ ተሳታፊ መሆን ከፍተኛ አከራካሪ ጉዳይ ሆኗል። ፕሬዚዳንት ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ባስተላለፉት መልእክት እንዲህ ብለዋል። ዓላማችን ከኢራን አገዛዝ የሚመጣውን ስጋት በማስወገድ የአሜሪካን ሕዝብ መከላከል ነው። የኢራን አስጊ ተግባራት ዩናይትድ ስቴትስ ወታደሮቻችንና የባህር ማዶ ሰፈሮቻችንን በመላው ዓለም ያሉ አጋሮቻችንን በቀጥታ አደጋ ላይ ይጥላል። ይህ መግለጫ ጥቃቱን አስፈላጊና የማይቀር ጦርነት አድርጎ ያቀርበዋል። አሜሪካ ስጋቱ ከመድረሱ በፊት ቀድሞ የመምታት ስትራቴጂን የተከተለች ቢሆንም የኢራን እንቅስቃሴ አሜሪካን እንዴት በቀጥታ አደጋ ላይ እንደጣለ ግን ግልጽ አይደለም። እንዲያውም ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ገና ረጅም ዓመታት እንደሚቀራት ይነገራል። የአሜሪካ የስለላ መረጃዎች እንደሚያመለክቱት የኢራን የባሊስቲክ ሚሳኤል አቅም ከ3000 ኪሎ ሜትር በላይ አይርቅም። ይህም ለጎረቤት ሀገራት እንጂ ለዩናይትድ ስቴትስ ቀጥተኛ ስጋት እንዳልነበር ያሳያል። ኢራን የመከላከያ አቅሟ በደከመበት ወቅት ጥቃት መሰንዘሩ ይህንን ጦርነት የግዴታ ሳይሆን የምርጫ ጦርነት ያደርገዋል። እንዲህ ያሉ ጦርነቶች በዓለም አቀፍ ደረጃ በጡን ይወገዛሉ። ምክንያቱም እያንዳንዱ ሀገር ተቀናቃኙ የደከመ መስሎ በታየው ቁጥር ጥቃቱ የሚሰነዘር ከሆነ ዓለም ማለቂያ በሌለው የጦርነት አዙሪት ውስጥ ትወድቃለች። በተጨማሪም ጥቃቱ የአሜሪካን ህገ መንግስት እንደሚጥስ ሰፊ ክርክሮች እየተነሱ ይገኛል። ፕሬዚዳንት ትራምፕ ይህም መጠነ ሰፊ ወታደራዊ እርምጃ የጀመሩት ያለ ኮንግረሱ ፍቃድ መሆኑ ጉዳዩን ይበልጥ አከራካሪ ያደርገዋል። በመላው አሜሪካና በተለያዩ የዓለም ክፍሎች ተቃውሞዎች በኃይል ተቀስቅሰዋል። የተቃውሞ መንስኤ በከፊል የኢራንን አገዛዝ በመቃወም ቢሆንም በከፊል ግን የአሜሪካን ቀጥተኛ የጦርነት ተሳትፎ በመኮነን ላይ ያተኮረ ነው። የነዳጅ ዋጋ በከፍተኛ ሁኔታ እየናረ ሲሆን የሆርሙዝ ባህር ሰርጥ በመዘጋቱ ምክንያት ዓለም አቀፍ የኤነርጂ ቀውስ ሊከሰት እንደሚችልም ባለሙያዎች እያስጠነቀቁ ነው። በኢራን ውስጥ ያለው ድባብም እየተደበላለቀ ነው። የተወሰነው የህብረተሰብ ክፍል የአያቶላ አሊ ካሚኒ ሞት በደስታ ሲያከብር፣ ሌሎች ደግሞ በሀዘን ተውጠዋል። በሃሚኒ ምትክ ማን ስልጣኑ እንደሚረከብ እስካሁን ግልጽ ባይሆንም ሀገሪቱ ለጊዜው በጊዜያዊ መንግስት እየተመራች ትገኛለች። ይህ ጊዜያዊ አስተዳደር ለከፋ የበቀል እርምጃ የተዘጋጀም ይመስላል። በእስራኤልና በአሜሪካ ጦር ሰፈሮች ላይ የሚሰነዝረውም ጥቃት አሁንም ቀጥሏል። በአሁኑ ወቅት የሟቾቹን ትክክለኛ ቁጥር ለመወሰን አስቸጋሪ ቢሆንም የአሜሪካ ጦር እስካሁን 6 ወታደሮች ሲገደሉበት 5 ደግሞ ከባድ ጉዳት እንደደረሰባቸው አረጋግጧል። እንደ ዓለም አቀፍ የመረጃ ምንጮች ገለጻ የጥቃቱ ሰለባዎች ቁጥር እየጨመረ ይገኛል። እስካሁን ባለው መረጃም በእስራኤል 11 ሰዎች፣ በተባበሩት ኤሚሬትስ 3፣ በባህሬን 1፣ በኩዌት 1፣ በሊባኖስ 13 እንዲሁም በኢራቅ 2 ሰዎች ህይወታቸውን አጥተዋል። የኢራን ቀይ ጨረቃ ማህበር በበኩሉ ጥቃቱ ከተሰነዘረበት ቅጽበት ጀምሮ ቢያንስ 787 ሰዎች ሲገደሉ በመቶዎች የሚቆጠሩ ደግሞ ለከፋ ቆስለዋል ሲል ዘግቧል። እንደ ታይምስ ኦፍ እስራኤል ዘገባ ከሆነ እነዚህ ይፋ የተደረጉ ቁጥሮች በወታደራዊ አባላትና በሲቪሎች መካከል ያለውን ልዩነት በግልጽ አያሳዩም። ክልላዊ ውጥረት በአደገኛ ሁኔታ እያገረሸ በመሆኑ በሚቀጥሉት ቀናት ሁኔታው ይበልጥ ሊባባስና ቀውሱ ሊሰፋ እንደሚችልም ስጋቶች ነግሰዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።